ጦርነቱ ቀጠና ውስጥ ያሉ መዳረሻዎች ላይ በረራ ቆሟል። ልክ ሌሎች አየር መንገዶችም እንዳደረጉት ነው። በአሁኑ ሰዓት 10 የመካከለኛው ምስራቅ መዳረሻዎች በረራ በጊዜያዊነት አቋርጠናል። ዋና ስራ አስፈጻሚው መስፍን ጣሰው የኢትዮጵያ አየር መንገድ በኢራንና አሜሪካ እስራኤል ጦርነት ምክንያት ኩባንያቸው በረራ እንዲያቋርጥ የሚያደርገውን መመሪያ ተግባራዊ ያደረጉት በፈረንጅ አቆጣጠር መጋቢት 2 2026 ነበር። ይህም ማለት ኢራን ላይ ወረራ ከተጀመረና ከኢራን የሚነሱ ሚሳኤሎችም እነ ዱባይን መደብደብ ከጀመሩ ከ4 ቀናት በኋላ መሆኑ ነው። እንዲህ ባሉ የጦርነት ቀጣናዎች ላይ አየር መንገዶች አንበርም ከማለታቸው በተጨማሪ በዚህ አካባቢ ብትበሩና ጉዳት ቢደርስባችሁ የመድን ዋስትና አይኖራችሁም ብለው ክልከላ የሚያወጡት የኢንሹራንስ ኩባንያዎች መሆናቸውን የሚናገሩ ባለሙያዎች በባለፈው መጋቢት 2 የኢትዮጵያ አየር መንገድም በጦርነት ምክንያት ወደ መካከለኛው ምስራቅ እንዳይበር ከኢንሹራንስ ድርጅቱ ተነግሮታል ይላሉ። የአየር መንገዱ የመድን ዋስትና ሰጪ ብሮከር የሆነውና መቀመጫውን ለንደን ያደረገው ዊልስ ታወርስ ዋትሰንና ዋና የመድን ሰጪ ድርጅት የሆነው ቹቢ ይህንኑ አድርገው ከመጋቢት 2 ጀምሮ በመካከለኛው ምስራቅ ውስጥ ባሉ 10 ሀገራት መብረር አቆመ። ከ4 ቀናት በኋላ ግን የኢትዮጵያ አየር መንገድ ለእርስ በርስ ጦርነት ማካሄጃና ከጎረቤት ሀገራት ጋር ጸብ ማራመጃ ያደረጉት አብይ አህመድ ተቆጡ። ወዳጅ ሀገርን በክፉ ቀን ትተን መቅረት የለብንም የሚል ሽንገላማ መጡ። እናም ልንበር ይገባል አሉን ይላሉ ምንጮች። በዚህም መሰረት መጋቢት 6 2026 አየር መንገዱ የበረራ ቁጥር ኢቲ 600 የተሰኘውን ቦይንግ 787-800 የምዝገባ ቁጥሩ ኢቲ ኤኦኤስ የሆነውን አውሮፕላን ወደ መሐመድ ቢን ዛይድ ከተማ ዱባይ እንዲበራ አስገደደ። ከምሽቱ 4 ሰዓት ከ14 ደቂቃ ከአዲስ አበባ ተርሚናል 2 ተነስቶ ዱባይ ተርሚናል 1 ለመድረስ 4 ሰዓት ከ10 ደቂቃ የበረረው አውሮፕላኑ ኤምሬትስ ሲደርስ የሚያርፍም ሆነ የሚነሳ አውሮፕላን አልነበረም ይላሉ በዕለቱ የተጓዙ የአየር መንገዱ ባልደረቦች። ይህንን ኢትዮፎረም ከኢትዮጵያ አየር መንገድ ምንጮቹ ያገኘውን መረጃ በዚህ በምስሉ ላይ የሚታየውና ፍላይት ኤራ.ኔት የተባለው የበረራ መረጃዎችን የሚሰበስብ ድረገጽም ይፋ አድርጎታል። ይህ ድረገጽ በዓለም ዙሪያ የሚደረጉ በረራዎችን በቀጥታ የሚከታተል ሲሆን በመሬት ላይ የተተከሉና ከአውሮፕላኖች የሚላኩ መልእክቶችን የሚቀበሉ መሳሪያዎችን፣ ከአቪዬሽን ባለስልጣናት የሚገኙ መረጃዎችን ወዘተ ሰብስቦ የሚገነዘብ ነው። ይህ ድርጅት ይፋ ያደረገውም ሆነ የኢትዮፎረም ምንጮች ያረጋገጡት ለአንድ መሐመድ ቢን ዛይድ ብለው የብልጽግናዎች አለቃ አየር መንገዱን በጦርነት ቀጣና ውስጥ እንዲበር ማድረጋቸውን ነው። ይህንን የደረሰበት የኢንሹራንስ ድርጅቱ ቹቢም በኢትዮጵያ አየር መንገድ ላይ በተከለከለ የጦር ቀጣና ውስጥ በረሃል ብሎ $48,000 ቅጣት ጽፎበት መክፈሉን ጣቢያችን አረጋግጧል። ይሄው የበረራ መረጃዎችን የሚያሳየው ድረገጽ በምስሉ ላይ በቀይ ቀለም እንደተጠቀሰው በረራው በሚደረግበት ወቅት በቅርብ ርቀት ላይ ያለውን የኢራን የጦርነት ቀጣና አክቲቭ ኮንፍሊክት ዞን ወይም የበረራ ክልል ገደቦችን የሚጠቁም ማስጠንቀቂያ ተጽፎበታል። የብልጽግና መንግስታዊ ውንብድና ግን በዚህ አያበቃም። ወደ ዱባይ የተጓዘው አውሮፕላንም እዚያ ከደረሰ በኋላ ለረፍትና ለስራ ሄደው የነበሩ ባለስልጣናትንና ባለሀብቶችን አሳፍሮ እንዲመለስ ሲደረግ የስታፍ ትኬት ኖሯቸው በዚሁ አውሮፕላን ተጉዞ የነበሩ ሰራተኞችም ለባለስልጣናቱና ባለሀብቶቹ ቦታቸውን እንዲለቁ ተደርገው በዚያው በዱባይ እንዲቆዩ መገደዳቸውን ምንጮች አብራርተዋል። ወዳጄን አልሸሽም ያሉት አብይ አህመድ ዓለም አቀፍ በረራዎች በቆሙ በ10ኛው ቀን ደግሞ የኢትዮጵያ አየር መንገድ ንብረት የሆነን አውሮፕላን ይዘው ኤምሬትስ፣ ዱባይና አቡዳቢ ተጉዘው ለ3 ቀናትም ቆይተው የመሐመድ ቢን ዛይድን ልደት አክብረው ተመልሰዋል። ይሄኛውን በረራ ምንም እንኳን የቪአይፒ በረራ ተብሎ የተመዘገበ ቢሆንም በኢትዮጵያ አየር መንገድ አርማ የተካሄደ በረራ በመሆኑ የኢንሹራንስ ኩባንያዎች በተከለከለ ዞን ውስጥ በረራ አድርገሃል በሚል ሌላ ቅጣት ሊጥሉበት እንደሚችሉም ምንጮቹ ግምታቸውን አስቀምጠዋል። ለአንድ መሐመድ ቢን ዛይድ ሲባል የማይቸረቸር የኢትዮጵያ ሀብትና ክብር የለምና በኢራንና አሜሪካ እስራኤል ጦርነትም ላይ ተሳታፊ አድርገውት ወታደራዊ ኢላማም እንዲሆን አመቻችተውታል። የአብይ አህመድና የቡድናቸው ፖለቲካና ዲፕሎማሲ አለማወቅ ለቢን ዛይድ ሲባል ያደረጉት ነገር እንዲሁም ጸረ ኢትዮጵያዊነታቸው ተደማምሮ በአየር መንገዱ ብቻ ሳይሆን በመርከብ ድርጅትም ላይ ያመጣውን ጣጣ በእማኝነት መመልከት ይቻላል። ይህች ጊቤ የተሰኘች የኢትዮጵያ መርከብ አሁንም በዚያው በፋርስ ባህር ላይ ገብታ መውጣት ከተቸገረች 3 ሳምንታት አልፏታል። ሰራተኞቿ ከ20 በላይ ናቸው። እሷ ተዘግቶባት ሌሎች እያለፉ ወደ መዳረሻቸው ገብተዋል። ኢራን ወረራ እንደተከፈተባት አብይ አህመድ የኢትዮጵያን ሰንደቅ ዓላማ ያነገበውን አየር መንገድ ይዘው ዱባይና አቡዳቢ ከሄዱ በኋላ ደግሞ የኢራን ጥቃት እያወገዙ ከነ እስራኤል ጎን ከተሰለፉ ማግስት ጣጣ ውስጥ የወደቀችው መርከብ 1 ወር ለሚጠጋ ጊዜ
የኢትዮጵያን ሰንደቅ ዓላማ ሰቅላ ባህር ላይ ነች። በመካከለኛው ምስራቅ ጦርነት ለቢንዛይድ ሲል ሳይጠራ ቤት ያለው ብልጽግና የኢትዮጵያ በዓለም ጦርነቶች የምታሳየውን የገለልተኛነት እሴት ካልሆነም ከተበዳዮች ጎን የመቆም ታሪክ ፍቆ ወደ አስታጣቂዎቹ አቡዳቢ ያደረገው ጉዞ አየር መንገዱን ብቻ ሳይሆን መርከቧንም ለእገታ ዳርጓታል። በእነዚህ ሳምንታት ኢራንን ለማውገዝ ያልተሰማሩ ይልቁንም ወራሪዎችን አንደግፍም ያሉ እንደ ደቡብ አፍሪካና ፈረንሳይ ያሉ ሀገራት ከቴህራን መንግስት ጋር ተደራድረው መርከቦቻቸውን ማስለቀቅ ችለዋል፣ አሳልፈዋል። የኢትዮጵያን ሰንደቅ ዓላማ የያዘችው ጊቤ መርከብ ግን አብይ አህመድ ቢንዛይድ ስሉ በተገበሩት ፖሊሲ ምክንያት ልክ እንደ እስራኤልና አሜሪካ መርከቦች እንደ ጠላት ተቆጥራ ይህንን ዘገባ እስከምንሰራበት ድረስ በዚያው ባህር ላይ ቆማለች። መርከቧ ሁሉን አይነት ጭነት ጫኝ ወይም መልታይ ፐርፐዝ ቬዝል በመሆኗ ኮንቴነርና ሌላም ልዩ ልዩ ጭነቶችን ተሸክማለች ያሉት ምንጮች ጦርነቱ እየተስፋፋ ሲመጣና የሆርሙዝም ወሽመጥ ሲዘጋ ወደ ጅቡቲ የምታደርገውን ጉዞ ገታ ከተባበሩት አረብ ኤምሬቶች ሻርጃ ወደብ ቅርብ ርቀት ላይ አንኮሬጅ በተባለው አካባቢ እንደቆመች ለማወቅ ተችሏል። ይህ አብይ አህመድ ሰማዩንም ምድሩንም ለአንድ ቢንዛይድ ሲሉ መስዋዕት እንደሆነ ያደረጉበት ታሪክ ነው። ዛሬ ለመሐመድ ቢንዛይድ ብለው ከእስራኤል ጎን ቆመው ኢራንን እያወገዙ ያሉት ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት ቴልአቪቭ ሊጓዙ ሲሉም ተከልክለው ነበር። እንደ አውሮፓውያን አቆጣጠር በ2019 ነሐሴ መጨረሻ ወደ እስያ በተለይም ወደ ጃፓንና ደቡብ ኮሪያ ተጉዘው ለቀናት ከረሙ። የተጓዙት እንደ ሁልጊዜው በኢትዮጵያ አየር መንገድ ነበር የሚሉት ምንጮች እዚያው እያሉ ለምን በዚሁ ወደ እስራኤል ሄጄ በዚያ የሚገኙ ዲያስፖራዎችን አላገኝም ብለው አዲስ እቅድ ነደፉ ሲሉ ያስታውሳሉ። አቪዬሽን እንዴት እንደሚሰራ የማያውቁት ጠቅላይ ሚኒስትሩ በድንገት ከቶኪዮ ወደ ቴልአቪቭ ለመብረር ሲነሱ የእስራኤል መንግስት ይህንን በረራ አናውቀውም፣ ከኢትዮጵያም የደረሰን የይመጣሉ መልእክት የለም ብሎ አልቀበልም አለ እያሉ የሚቀጥሉት ምንጮች ከዚያ በኋላ ይህንን የሚከውነው አዲስ አበባ ያለው ደህንነት ነው ሲባሉ ተስፋዬ መኮንን ወደ ተባለው የእሳቸው የደህንነት ሰው ጋር ደወሉ ይላሉ። አብይ አብረዋቸው የነበሩ ሰዎች እያዳመጧቸውም ጭምር በደወሉበት ወቅት ይህ እኮ የእኛ ስራ አይደለም፣ ይህንን የሚያደርገው የኢትዮጵያ ብሔራዊ ደህንነት ሳይሆን የአየር መንገዱ ደህንነት ክፍል ነው ሲባሉ እዚያው እያሉ ማን ነው ይህንን የሚያደርገው ብለው ጠየቁ። ገብረ ማርያም ይባላል ሲሏቸውም እዚያ ቤት ያሉትን ገብረ ማርያሞች አባረን አልጨረስንም ወይ? ጨርሰናል አላላችሁኝምን? የቀረን ተወልደ ገብረ ማርያም ብቻ ነው አላላችሁም ነበር ወይ? እያሉ ዘረኛ ቁጣቸውን ሲናገሩ ሰማናቸው በማለትም ይቀጥላሉ። ሲነሽጣቸው ከቶኪዮ ወደ ቴልአቪቭ ለመብረር የፈለጉት ጠቅላይ ሚኒስትሩ ከኢትዮጵያ አየር መንገድ የደህንነት ዳይሬክቶሬት ደብዳቤ ከተጻፈላቸው በኋላ እስራኤል ገብተዋል። ይሁን እንጂ ወደ አገር ቤት ከተመለሱ ከወራት በኋላ በአየር መንገዱ ውስጥ ይሰሩ የነበሩትን ከጽዳት ሰራተኛ እስከ ፓይለት ድረስ ወደ እስራኤል እንዳልበር አድርጋችሁኛል በማለት 200 የሚደርሱ ሰራተኞችን የትግራይ ተወላጅ ናችሁ ብለው ከስራ አገዱ። ከህሊናና ከታሪክ እናጥፋ ብለው ጸረ ተጋሩ ዘመቻ በተከፈተበት በጦርነቱ ሰሞን ደግሞ ዓለም አቀፍ ሚዲያው ስመጥሩና ስመጥሩ አየር መንገድ ዜጎችን በዘራቸውና በብሔራቸው እየለየ እያገደና እያባረረ ነው ብለው ዘገቡ። አፍሪካውያንን ያለ ቀለም ልዩነት ሊያስተባብርና የፓን አፍሪካን ተልዕኮ ተሸክሞ ሲዞር የነበረው አየር መንገድ የራሱን ዜጎች በብሔራቸው እየለየ ሲያጠቃ ተደረሰበት። ይህ በምስሉ ላይ የሚታየው ዘገባ ፓን አፍሪካኒስቱ የኢትዮጵያ አየር መንገድ አፍሪካውያንን ለማገናኘት በብዙ የደከመው ኩባንያ ለአብይ አህመድ ዘረኛ ፖሊሲ መተግበሪያ ውሎ የራሱን ሰዎች በብሔራቸው ምክንያት ስራ ሲያሳጣና ሲያስር እንደነበር የሚያሳይ የቴሌግራፍ ሪፖርት ነው። የአየር መንገዱን ሰራተኞች ብቻ ሳይሆን ተሳፋሪዎችንም ጭምር በብሔራቸው ምክንያት ሲከለክልና ሲያስር የነበረው የአብይ አገዛዝ በዚህ ዘረኛ ተግባሩ ምክንያት አየር መንገዱ በውጭ ሀገር በሰጠው አገልግሎት ያገኘውን ገንዘብ በአሜሪካ ባንክ ውስጥ ያስቀመጠ ቢሆንም አውጥቶ እንዳይጠቀምበት በዋሽንግተን መንግስት ታግዶበት እንደነበርም ምንጮች ጠቁመዋል። ብልጽግና ሰዎችን በማንነታቸው ምክንያት መርጦ የሚያሳፍርና የሚያስር መሆኑን የሚያትተው የቴሌግራፍ ዘገባ ወደ ኤርትራ ሰራዊትና መሳሪያ የሚያጓጉዝበት መሆኑን ሲኤንኤን ካጋለጠ በኋላ ድርጅቱ ከስታር አሊያንስ አባልነት የመታገድ አደጋ ተጋርጦበት እንደነበረም ለዚህም ማስጠንቀቂያ ተሰጥቶት እንደነበር ይገልጻሉ። ይህንን ተግባሩን ቀጥሎበት በአሁኑ ወቅት የአማራ ተወላጅ ሆነው በአየር መንገድ ውስጥ የሚሰሩ ሰራተኞች ጥብቅ ክትትል እንዲደረግባቸው ተደርጓል የሚሉ ምንጮች 3 አማሮች በአንድ ቦታ ላይ ቆመው ቢገኙ ወይም አንድ ቢሮ ውስጥ አንድ ላይ ሲያወሩ ቢገኙ እናንተ እየዶለታችሁ ነው ተብለው ሊታሰሩ ወይም ሊታገዱ አሊያም ማስጠንቀቂያ ሊሰጣቸው ይችላል ይላሉ።
የዕለት ጉርሱን የሚያስበው ብልጽግና ትውልድ በጥብቅ ዲሲፕሊን ያቆየውን የኢትዮጵያን አየር መንገድ ለጭፍራና መሳሪያ ማመላለሻ አድርጎት ሰዎችን በብሔራቸው ይጠቁ ዘንድ ማሰማርቶ የበቃው አይመስልም። በጎረቤት ሀገራትም እንዲዋረድ በሩን ከፍቶታል። በዚያ የጫጉላ ሰሞን በአቶ ኢሳያስ አፈወርቂ መኖሪያ ቤት ጓሮ የሚተከሉ የቡናና የዛፍ ችግኞችን ክትፎና ጥሬ ስጋም ጭምር እየጫነ እንዲወስድ ሲደረግ የነበረው ይኸው አየር መንገድ ለአንዲት የኤርትራ አየር መንገድ አውሮፕላን ሙሉ ጥገናና ነፃ የነዳጅ አቅርቦት ሲሰጥ እንደነበርም የአየር መንገዱ ባልደረቦች በቁጭት ያስታውሳሉ። የትግራይ ጦርነት እስኪጀመር ድረስም ያቺ አዲስ አበባ ትመላለስ የነበረች ተጠግና ወደ ስራ የገባች አውሮፕላን ከነዳጅ እስከ መለዋወጫና ጥገና ድረስ ከአየር መንገዱ ታገኝ ነበር ይላሉ። ልክ እንደ ብልጽግና የበላበትን ወጪት የሚሰብረው ሻቢያም አምና ዜጎች የመንገላታት እየደረሰባቸው ነው፣ ሻንጣቸውም እየተዘረፈ ነው በማለት ከሶ የኢትዮጵያን አየር መንገድ እንዳይመጣብኝ ብሏል። በሚሊዮን የሚቆጠር ዶላርም ወስዶ ዘርፎ ቀርቷል። የአየር መንገዱን ገንዘብ ዘርፎ ወስዷል ማለት። ከዚህ ጋር በተገናኘ ያገኘናቸውን ሌሎች ዝርዝር መረጃዎች የአየር መንገዱን ክብር ላለመንካትና ለብሔራዊም ጥቅም ስንል ወደ እናንተ ከማድረስ እንቆጠባለን። ይህ ደግሞ በአገር ውስጥ የሚያደርገው አልበቃ ብሎት በሱዳን የእርስ በርስ ጦርነት ላይ የሚሳተፉ የቻድ ወታደሮችን ሲያጓጉዝ የሚያሳይ ቪዲዮ ነው። በሱዳን ጦርነት ውስጥ የመሐመድ ቢን ዛይድ ወክል ሆነው ልክ እንደ አብይ አህመድ ከተሰማሩ መንግስታት መካከል የቻዱ አገዛዝ ይጠቀሳል። የቻድ መንግስት በሱዳን የእርስ በርስ ጦርነት ላይ ልክ እንደ አብይ አህመድ ከጄኔራል ሄሚቲ ወገን የተሰለፈ ነው። የጋራ ማዘዣ ጣቢያቸው የሁለቱም ማለት ነው አቡዳቢ የሆነው አብይ አህመድና የቻዱ መንግስት በሱዳን የሚዋጉ ታጣቂዎችን ጭነው እንዲህ ያመላልሳሉ። ኢትዮጵያ ገና አየር መንገድ ሳይኖራት በህዳር 1937 ዓ.ም የዓለም የአቪዬሽን ህግ ፈርማለች።